አሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ሰላም፣ እንዴት ናችሁ? ወደ የፊርዶስ ዩቲዩብ ተከታታዮች በሙሉ እንዴት ናችሁ? ደህና ናችሁ ወይ? ከነጋለሁ አልሐምዱሊላህ። ያላህ እዝነቱ ረህመቱ በረከቱ አይለያችሁ። ሁላችሁም ባላችሁበት፣ በተለይ ስደተኞች አላህ ይጠብቀን፣ አላህ ይጠብቃችሁ ማለት ነው። እና እንዴት ናችሁ? ደህና ነኝ ከነጋ አልሐምዱሊላህ። እናላችኋለሁ ውዶቼ፣ ላይክ ሰብስክራይብ እንዲሁም ሼር በማድረግ ቪዲዮዎችን በተለይ እስከ መጨረሻው በማየት ፕሊዝ አበረታቱኝ ማለት ነው። እንበረታታ። በተለይ የመዳም ቅመሞች ራሳችን አብረን እንድደግ በተቻለን አቅም ከመዳም ቤት ለመውጣት እንሞክር። ያኔ ሀገራችን ላይ ሄደን ያው የተወሰነ ቢሆን የሰራን ዩቲዩባችንን ማሳደግ ካሳደግን ሀገራችን ሄደን መስራት እንችላለን። በራሳችን የምንበረታታ ከሆነ ደግሞ የማናድግበት ምክንያት ምንም ነገር የለም ማለት ነው። እንዲሁም አብርሽ ሩታ ምናምን እያላችሁ እዛ ጊዜያችሁን ከምታጠፉ እነሱን ጋር ሄዳችሁ ጊዜያችሁን ከምታጠፉ በራሳችን ለምን ዩቲዩብ አንከፍትም እና አንበረታታም? በራሳችን ለምን አብረን አናድግም እላለሁ። እነሱን አታበረታቱ እያልኩ አይደለም፣ መቼም ስለነሱ ሳነሳ ሸበካውም ይዘጋል ማለት ነው። እና በራሳችን አብረን እንደግ የማለት ነው። በቃ ባጭሩ ራሳችን ከመዳም ቤት ፕሊስ ከኩሽና እንውጣ ለማለት ፈልጌ ነው ማለት ነው። በራሳችን አብረን እንደግ። ራሳችን ከተገዳደፍን አብረን የማናድግበት ነገር፣ አብረን የማንለወጥበት ነገር ምንም ነገር የለም ማለት ነው። እና ውዶቼ ዛሬ ይዤላችሁ የመጣሁት ነገር ምንድነው? ስለ ቀናተኛ ሰዎች ምልክት። አንደኛ አንተ ወይም አንቺ እንድትበልጫቸው ወይም እንድትበልጣቸው በፍጹም አይፈልጉም። ሁለተኛ ለአንተ ወይም ላንቺ ጥሩ ጓደኛ እንደሆኑ ያስመስላሉ። ማስመሰል ብቻ አይደለም፣ ይተውናሉ ማለት ነው። ሶስተኛ ያንተን ወይም ያንቺን ነገር መጠየቅ ይፈልጋሉ፣ ማወቅ ይፈልጋሉ። አራተኛ ያንቺን ወይም ያንተን ነገር ማወቅ የሚፈልጉት ለምንድን ነው? እውነት እንኳን አንተ የሰራሽው ወይም የሰራሽው ነገር ትክክል እውነት እንኳን ቢሆን ያ ነገር ጥሩ እንኳን ቢሆን ያ ነገር ጥሩ እንዳልሆነ ለመናገር ይፈልጋሉ። መፈለግን ብቻ አይደለም፣ ይናገራሉ፣ ያጣጥላሉ ማለት ነው። አምስተኛ ስላንተ ወይም ስላንቺ ለሌላ ሰው ማውራት ይፈልጋሉ። ያ ሰው ለእናንተ ምን አይነት አመለካከት እንዳለው ማወቅ ይፈልጋሉ። ያ ሰው እንኳን ለእናንተ ጥሩ አመለካከት ቢኖረው እሱማ እንደዚህ ነው ብሎ እናንተን እንኳን ቢያድንቅ ወይም በአድናቆት ቢከበብ እነሱ ልክ እንዳልሆነና አንተ ትክክል እንዳልሆንክ ለሱ ለማስረዳት ይሞክራሉ ማለት ነው ውዶቼ። እናላችኋለሁኝ ላይክ ሰብስክራይብ በማድረግ እስከ መጨረሻው ድረስ አበረታቱኝ። እስኪ ይህችን ቪዲዮ እስከ መጨረሻው ያየ ሰው መጨረሻ ላይ ምን ብያለሁ? ወዳችኋለሁ ብያለሁ ማለት ነው። እና ላይክ ሰብስክራይብ በማድረግ ቪዲዮን እስከ መጨረሻው በማየት አበረታቱኝ። አንዳችን ለአንዳችን እንሆን ማለት ነው። ይቅርታ ከካሜራ ጀርባ ነው ያለሁት። አልተመቸኝም ለመቅረጽና ማለት ድምጼ ብቻ አስገባሁት ቁጭ ብዬ ሶፋ ላይ ማለት ነው። እላችኋለሁ ውዶቼ፣ ሰላም ሁኑልኝ። ወዳችኋለሁ።